ወመን የተቂላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። ሪዝቅ ትፈልጋለህ? አላህን ፍራ። ሪዝቅ ትፈልጋለህ? እስትግፋር አብዛ። ሪዝቅ ትፈልጋለህ? ወላጆችህን ኸድም። ሪዝቅ ትፈልጋለህ? ሰደቃ አብዛ። አንፊቅ እንፊቅ ዐለይክ። አንፊቅ ማ ፊል ጀይብ ያእቲክ ማ ፊል ገይብ። ይሄ ነው ንግድ ማለት። የአላህ ሰዎች ይሄ ነው ንግድ ማለት እንጂ ማጠራቀም። የሙስሊም የሙእሚን ባንኩ አኺራ ነው። ከሞተ በኋላ ቁጭ ብሎ ይጠብቅሃል እዛ። ሪዝቅ ትፈልጋለህ? ከሱብሂ እስከ ኢሽራቅ ድረስ አላህን ዘክር። ከዛ ተኛ። ድህነት ከፈለክ ተኛ እስከ ራስ። ቀልበ ደሃ መሆን ከፈለክ ድህነትን እንዲመሳብ ከፈለክ ሰነፍ ሁን። ስንፍና የድህነት ማግኔት ነው። ማግኔት ነው። ድሃ መሆን ትፈልጋለህ? ሰነፍ ሁን። طيب በአላህ ላይ መመካት ተኛ አለ እንዴ ተማከተ። ወፎችን አርገቦች አይታቸዋል? በአላህ ይመካሉ። ናም ተኙ እንደ ጎጆአቸው ከጠዋት እስከ መግሪብ ሊደርስ አንዴ እዚህ ዛፍ አንዴ እዚህ አንዴ ሲለቅሙ አይታቸው ሲለፉ። ከዛ ኩን አላህ ላይ ተመካ። ከዛ ስራ ሐላል ርዝቅህ ሐራም አትጠጋ። ሪዝቅ ትፈልጋለህ? ሰላ አለ ነቢ አብዛ። ሪዝቅ ትፈልጋለህ? ኢዛ ወቀዐቲል ዋቂዓ ሁሌ ማታ ማታ ቅራ። ይሄ ሪዝቅ ትፈልጋለህ? ሰላት እዘዝ ቤትህ ላይ። አንድ ታሪኩ ሰላ እንዳይኖር ቤት ውስጥ ወእሙር አህለከ ሱረ ጣሃ ላይ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። አንተ ላይ ያለ የባርነትን ሐቅ ተወጣ። አላህን ተገዛው፣ አላህን ፍራው። ሪዝቅ ትፈልጋለህ እንዲሰፋ? ዘመድ ቀጥል፣ ዘመድ ቀጥል። ማን ነው የምትቀጥለው? የቆረጠውን በተለይ ማይዘይረ በር የሚዘጋ ስልክ ማያነሳ ይሄን ዘይረው። ነፍሴ የለም እዛ ላይ ዲላህ ነው። አማ የሚያከብረህ ኢድ ቀን ኬክ ይዞ የመጣ ይሄማ አላህ ኢድ ቀን እኮ ኬክ ይዞ መጣው አሁንማ ነውር ነው አለ አላህ። አረፋ ሰዓተኛ ደግሞ በገዛን ነው ይሄ ነው ስለ صلوا على النبي በር የሚዘጋባ አይተዋል። ዘመን ለአላህ ብለህ ነው አንተ። من تواضع لله رفعه الله። ሪዝቅ እነዚህ ናቸው እንጂ አሁን ቴምር ይመጣል የተበላሸውን ምኑን አንዳንዶቹ ኤክስፓየር ዴቱን ይቀይሩታል። አላህ እኮ ያይሃል። ተቂላህ ሐይሱማ ኩንት። ይሄንን በልቶ የሞተ ሰው ካለ እኮ ትጠየቃለህ አኺራ ላይ። አሰብከው 100 ሰው ሞተ አንተ ባረከው በዚህ በምግቡ። አኺራ ላይ 100 ሰው ምን ሆናቸው አሉ? ማን የገደላቸው አሉ? ይሄ ነጋዴ ነው የገደለ። ከገዳዮች ጋር ተነሳ። ለስንት ብር ብለህ? ለ10 ሺህ ለ100 ሺህ ብለህ። ውርደት፣ የቀብር ውርደት፣ የአኺራ ውርደት። ለምን ይኸው ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ። የዓለም ምርጥ ምግብ ብትበላ 1 ደቂቃ አይጨምርም አጀልህ። ወር አጀልህና ሪዝቅህ አልቋል እኮ ተጽፎ። አላህን ፈርተህ ብቻ ያቺን መውሰድ ነው የደረሰችው። ተረጋጋ። ያንተ የሆነውን ወላህ ወተላህ ወቢላህ ያንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን 24 ሰዓት ብትሰራ ያንተ ያልሆነው ሪዝቅ ወላሂ አይመጣም። ይሄ የቂን ከሌለ 1 ዓመት ኹሩጅ በጣም ከዛ ችግር አለበት ውስጥ ላይ ታውቃላችሁ። ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ነው ከመስረቁ። እኛ መቅበር እንፈራለን። ለሊት ሄደ ከፈን መስረቅ ላኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ወሰለም። ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ይሐድር ነበር ሼኹ ጋር። ጠየቀ። እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬ ወደ ቂብላ። እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ።
ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ ደርስ ላይ። የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገላበጠ አላህ ያ ሁሉ አኑሮ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀህ? እዛ ውስጥ ማን ለዚህ ረዘቀክ? ኢነላህ ሁወ ኢነላህ ሁወ አልረዛቅ ኢነላህ ሁወ አልረዛቅ ዙል ቁወቲል መቲን። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው አያልቅም። ኢነ ሐርፍ ተውኪድ ወነስብ እኮ ነው ነሕው ላይ። ሁወ ሲመጣም እዚህ ጋር ስር አለ። እንደወጣህ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። ሁለት ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሉ ሼኹ አላህን በርዝቅ የሚጠረጥሩ። አላህ ደብስታን በል ተማሙ ሲያም ሰሉ ዐለ ነቢ በል ተማሙ ሲያም ይልቁንም የተሟላ ጾም ልንገርህ አሉ አላህ። የተሟላ ጾም በዚህ ዓመት ረመዳን ምን ጾም አላህ ያርገው። ቢከፊል ጀዋሪሒ ኩሊሃ ዐማ የክረሁሁ አላሁ ተዓላ። ያ ሰላም። ያው ሰውነታችን አላህ የሰጠን አማና አለ፣ አይን አለ። እስኪ አስቡት አሁን ሰለፎች 60 ጊዜ ቁርአን አختሙ። አላህ በሰጣቸው አይን 60 ጊዜ ቁርአን አختሙ። አኺራ ተሰለፍ ከነዘዋል። አላህ ስንት ያختማችሁ ረመዳን? 60። አልሐምዱሊላህ አለፉ ተባለ። መጣ አንተ ረመዳን ላይ ስንት አختምኩ? አላህ ቲክቶክ አختምኩ አለ። አልሐምዱሊላህ ፌስቡክ አختምኩ አለ። ከነዚህ በኋላ መሰለፉ ራሱ ያሳፍራል። አይንህ በምን ደከመ? በቲክቶክ ደከመ አለ። በምን ደከመ ነው? በሶሻል ሚዲያ። አንድ ሙፍቲ ነበሩ የሼኻችን አባት ማታ ማታ ቱሕፋ ኢብኑ ሐጀር አልሀይተሚ የሳቸው ሸርሕ ሚንሃጅ አለ። መን አራደ አልፈትዋ ፈዐለይህ ቢቱሕፋ ይላል። ፈትዋ ከፈለክ ቱሕፋ ቀራ። ወመን አራደ ኑር ፈዐለይህ ቢልሙግኒ። ኑር ሙግኒ 40 ዓመት ይላል ሳሂቡል ሙግኒ። አንዱ 40 ዓመት የተከታተላቸው 40 ዓመት መክሩህ ሲሰሩ አላየኋቸውም ማለት። እነዚህ እኮ ናቸው ሰነደ የኛ ሰነድ የዒልም እኮ እንደዚህ ናቸው ካሉት ሰነዱ ላይ ተቂይ አንተቂ 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 እስከ ነብዩ እንዲህ ናቸው ሰነዱ። 40 ዓመት ሐራም እኮ አይደለም ማለት መክሩህ ሲሰሩ። ኑር ከፈለክ እሱን ቀራው። ቱሕፋን ማታ መብራት የለም በዘመናቸው ሲቀሩት አይናቸው እንዳይጠፋ ቤተሰቦቻቸው ይሰጉላቸው ነበር አሉ። ሙፍቲ ነበር። እኛስ ልጆቻችን አሁን በፊት ሰሃባዎች ጠዋት ስታያቸው የሌሊት ያለቀሱት እንባ አይናቸው ይታይ ነበር። ዛሬ እኛ ልጆች ሌሊት አይኑ አብጦ ታየዋለህ። ሳይተኛ አድሮ ጌም ሲጫወት አቅሉን ከሰረ፣ አይኑን ከሰረ፣ ጊዜውን ከሰረ፣ ወጣትነቱን ከሰረ። ምን አተረፍክ? ለቀብርህ ምን አተረፈ? ምንም። ለዱንያ ምንም፣ ለአኺራ ምንም። ከዚህ በላይ ኸሳራ አለ እንዴ? ሞባይል ስትሰጠው ልጅህ አንተን ያሳረፈ ይሆናል የተወሰነ ደቂቃ። አባትናት አሁን ያሉ አላህን ፍሩ። አባትናት ይሄ መልእክት ለሁሉ አባትናት የሚደርስ አላህ አድርገው። ለቅሶ ቤት ይሁን ሰርግ ቤት ላይ ሞባይል ይሰጧቸዋል። ለምን? እንዳይረብሽ። የተወሰነ ደቂቃ ይረብሽህም፣ ግን ሐያቱ በሙሉ አደብ ያጣ ቀልቡ የጠፋ ልጅ ይሆንና ሐያት በሙሉ ያስከፍልሃል። ከዛ ልጅህን ቁርአን አስተምረዋል። ቁርአን ሁሉ ነገር ያስተምረዋል። አላህ ወቀዳ ረቡከ ይደርሳል። ሼኹ ምንድነው ሲለው ስለ አባትናት ነው ይላል። ወቁሉ ሊናሲ ሑስና ምንድነው ሲጠይቅ ስለ ምላስ ይነግረዋል። ወግዱድ ሚን ሰውቲክ ስለ ድምፅ እንዴት መናገር እንዳለበት ይነግረዋል።
ወላ ተምሺ ፊል አርዲ መረሓ አካሄዱን አደብ ያስተምረዋል። ወአንፊቁ መስጠት ለካ አለ ራስህ ብቻ ሳይሆን መስጠትም እንዳለ ይማራል። ቁም ለይላ ያ አዩሃ ልሙዘሚል ቁም ለይላ ኢላ ቀሊላ። ልጅ እኮ ቁርአን ሲሐፍዝ አንዱ እየተማረ ሱረቱል ሙዘሚል ደረሰ። ሲቀራ ብስሚላሂ ረሕማኒ ረሒም ያ አዩሃል ሙዘሚል ቁም ለይለ ኢላ ቀሊላ። አባቱ ጋር መጥቶ አባቴ ሆይ አሉ ቁም ለይለ ኢላ ቀሊላ አላቸው። ማንን ነው ሲለው ሀዛ ሰይዱና ሙሐመድ አሉ ነብዩን ነው። ተሐጁድ አላህ ወሚነ ለይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ አላቸው። ነብዩ ናቸው። እሱ ልጅ ስለሆነ ያው አባት ነው የሚሰግዱት፣ እሱ ይተኛል። ምን ይላል? ነብዩ ናቸው። መርሐባ። በንጋታው ያስቀረው ሼኹ ወጣኢፈቱ ሚነ ለዚነ መዐከ ደረሰ። ማን ናቸው አሉ? እነዚህ አባት ሰሐባዎች ናቸው አሉ። አላህ ነብዩም ሰሐባዎችም እነዚህን አለመከተልም እንዴት ይሆናል ብሎ እሱም መስገድ ጀመረ። አየተርቢያ አንዱም ልጅ እንደዛው ድንገት አላህ ፍርሃት እንደያዘው ቀልቡ ላይ ምን አለ? እናቴን ሳያት አለ ቤት ከትላልቅ እንጨት በፊት ትናንሽ እንጨቶችን ለማገዶ ስትጠቀም አየኋትና እኔም አኺራ ጀሃነም ቀድሜ እንዳልገባ አለ። አየህ ልጅ ማለት ይሄ ነው። ቁረተል ዐይን የምትለው ልጅ አላህ ልጆቻችን እንዲህ አላህ ያርግልናል።